ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ እና ዛሬ ምጅሽ ከምን ብላችሁ ካላችሁኝ የኩፍኝ በሽታ ምልክት ወይም የኩፍኝ በሽታ መንስኤ ወይም የመተላለፊያ መንገድ የሚደረገው ሕክምና እነማን ናቸው የሚለውን ጠቅለል አድርጌ እናንተ በሚገባችሁ መልኩ አቅርቤላችኋለሁ እና ወደ ቪዲዮ። የኩፍኝ በሽታ የመተላለፊያ መንገዶች። በሽታው ከተያዘ ሰው ሲያስል ወይም ሲያስነጥስ ወደ አየር የሚለቀቁ ጥቃቅን ጠብታዎች በቀላሉ ይተላለፋል። የኩፍኝ በሽታ ከተበከለ አየር በተጨማሪ በሽታው ከተያዘ ሰው ጋር አብሮ በመቆየት እና በተጠቀማቸው እቃዎች በመንካት ሊተላለፍ ይችላል። ከዚህ በመቀጠል የኩፍኝ በሽታ መከላከያና ሕክምናውን እናያለን። የኩፍኝ በሽታ በተለይ መድኃኒት ስለሌለው መከላከል ብቻውን አማራጭ ነው። የኩፍኝ በሽታ ወይም ሚዝል በጣም ተላላፊ የሆነ የቫይረስ ኢንፌክሽን ነው። ምልክቶቹም የሚታዩት ቫይረሱ ወደ ሰውነት ከገባ ከ10 እስከ 12 ቀናት በኋላ ሲሆን ምልክቶቹም ከፍተኛ ትኩሳት እና ሳል፣ የአፍንጫ መሮጥ፣ አይን መቅላት፣ አይን ደግሞ ዲስቻርጅ የምንለው መላ አካላት የሚወር የቆዳ ሽፍታ፣ ሳልና ማስነጠስ፣ የአፍንጫ ፈሳሽ፣ ቀይና በእንባ የተሞላ የደበዘዘ አይኖች፣ በአፍ ውስጥ ወይም በጉንጭ ውስጥ የሚታዩ ነጫጭ ነጠብጣቦች፣ የቆዳ ሽፍታው ከፊት ወይም ከግንባር እና ከጆሮ ጀርባ ይጀምራል። ቀስ በቀስ ወደ አንገት፣ ደረት፣ ጀርባ ወደ መላው የሰውነት ክፍል ይሰራጫል። ሽፍታው ቀይ ወይም ቡናማ ከለር ያለው ሲሆን ከባድ የማሳከክ ስሜት አያመጣም። ሽፍታው ከጥቂት ቀናት በኋላ ይጠፋል። የኩፍኝ በሽታ እነማን ናቸው? የኩፍኝ በሽታ ከፍተኛ ትኩሳት፣ ሁለተኛ ከራስ ፀጉር ጀምሮ ወደ ሌላ ሰውነት ክፍል የሚዛመድ ሽፍታ፣ የአይን መቅላት፣ የአይን መደፍረስ፣ የአይን እንባ ማዛል፣ ሳል የመሳሰሉት ናቸው። የኩፍኝ በሽታ ከተያዙ ሰዎች የኩፍኝ በሽታ ምልክቱ ከታየባቸው በኋላ ባሉት ቀናትና ምልክቶቹ ከመታየታቸው ከበርካታ ቀናት በፊት ጭምር በሽታውን ወደ ሌሎች ሊያስተላልፉ ይችላሉ። ሕፃናት በሚሰባሰቡበት ቦታ ማለትም በትምህርት ቤት ወይም በጤና ተቋም አካባቢ በሽታውን በቀላሉ ሊዛመት ይችላል። ከዚህ በመቀጠል የኩፍኝ በሽታ መከላከያ እነማን ናቸው የሚለውን ቪዲዮውን እናያለን። ወደ ቪዲዮ። ከዚህ በመቀጠል የኩፍኝ በሽታ መከላከያ መንገዶች እኛው መከላከያ ክትባት በሀገራችን የኩፍኝ ክትባት ወይም በተለይም በ9ኛው እና በ15ኛው ወር ለሕፃናት በነፃ ይሰጣል። ክትባቱ ሙሉ በሙሉ መውሰድ ከበሽታው ይጠበቃል። ሶስተኛው መከላከያ ምልክቶቹ ማከም፣ ከፍተኛ ትኩሳት መቆጣጠር፣ በቂ ፈሳሽ መውሰድ እና ቪታሚን ኤ በተጨማሪ መድኃኒት መውሰድ። እንደገና ከዚህ በመቀጠል የኩፍኝ በሽታ መንስኤና ሕክምናውን እናያለን። የታመሙ ሰዎች ካሉ በአቅራቢያ የሚገኙ ጤና ጣቢያ በመውሰድ የባለሙያ እርዳታ ማግኘት አስፈላጊ ነው። ስለ ሁኔታው ተጨማሪ መረጃ ከፈለጉ የታመመ ሰው አለ ወይ፣ የቤተሰብ አባላት በኩፍኝ ክትባት ወስደዋል ወይ ብለን መጠየቅ ግዴታችን ነው።
የኩፍኝ በሽታ የመተላለፊያ መንገዶች በሽታው ከተያዘ ሰው ሲያስል ወይም ሲያስነጥስ ወደ አየር የሚለቀቁ ጥቃቅን ጠብታዎች በቀላሉ ይተላለፋል። የኩፍኝ በሽታ ከተበከለ አየር በተጨማሪ በሽታው ከተያዘ ሰው ጋር አብሮ በመቆየት እና በተጠቀማቸው ዕቃዎች በመንካት ሊተላለፍ ይችላል። ከዚህ በመቀጠል የኩፍኝ በሽታ መከላከያና ሕክምናውን እናያለን። የኩፍኝ በሽታ በተለይ መድኃኒት ስለሌለው መከላከል ብቻውን አማራጭ ነው።